ትፈልጋላችሁ እቺኛው የመጨረሻው አምስተኛው አይከን ፕሮፋይላችሁ ጋር የምትገቡበት ነች። እሷን አንዴ ነክተን ፕሮፋይላችን ጋር እንገባለን። ከዛ ምንድነው መጀመሪያ ማይ ኤጀንሲ ላይ ኤጀንት አይዲ መሙላት ማለት ነው። እንግዲህ ኤጀንት ያስፈልጋል ይሄን ስራ ለመስራት። ልክ ማይ ኤጀንሲ ስከፍቱት ይሄ ይመጣላችኋል። ቹዝ ሜተድ 1 ኦር ሜተድ 2 ይላል። ሜተድ 1 ጆይን ኤጀንት ይላል። ኤጀንት ስለሚያስፈልግ ኤጀንት አይዲ ዊል ቢ ፕሮቫይድድ ባይ ዘ ኤጀንት። አዳዲስ ኒው ሆስቶች ጀማሪዎች ኤጀንት አይዲ የምናገኘው ከኤጀንታችን ስለሆነ ፕሊስ ኢንተር ኤጀንት አይዲ ይላል። ኤጀንታችን ቀድሞ ኤጀንት አይዲ ስለሚነግረን ለምሳሌ በእኔ ስር ከኔ ጋር ሆናችሁ ለመስራት የምትፈልጉ የኔ ኤጀንት አይዲ 61 71 10 38 ብዬ ስሞላ ምን መጣ? ኢሚዲየትሊ ፍራዲ ኤጀንት የሚል መጣ ማለት ነው። ይሄኛውን ምን ማድረግ ነው? አንዴ ክሊክ ስታረጉት ይሄን አንዴ ክሊክ ስታረጉት ከዛ በኋላ ምን ታረጉታላችሁ? ፕሊዝ ኢንተር ኤጀንትስ አይዲ የሚለውን አንዴ ክሊክ ስታረጉ ወደዛ ይወስዳችኋል ማለት ነው። ስለዚህ በዚህ መልኩ ኤጀንት አይዲ ሞላን ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? አሁን ይሄኛውን እንዲህ ብለው ምን ይመጣል? ሪማይንደር ፕሊዝ ካይንድሊ ኮንፊርም ዩ አር ዊሊንግ ቱ ጆይን ዚስ ኤጀንሲ ኤቭሪ ሆስት ካን ኦንሊ ጆይን ዋን ኤጀንሲ ይላል። እያንዳንዱ አዲስ ጀማሪ አንድ ኤጀንት ብቻ ነው ሊኖረው የሚችለው። ስለዚህ ይሄኛውን ኮንፊርም አድርግ ስለሚለኝ ምን አደርገዋለሁ? እችኛውን ነክቼ ኮንፊርም እለዋለሁ ማለት ነው። እኔ ኦልሬዲ ለማስተማሪያ ስለሆነ ማለት ነው። ስለዚህ ይሄኛውን ኮንፊርም ካላችሁት በኋላ ኮንግራጁሌሽን ምናምን ይላችኋል ማለት ኮንፊርም ሆነ ማለት ነው። ስለዚህ ይሄኛው ማይ ኤጀንሲ ላይ ኤጀንት አይዲ እንዴት እንደሚሞላ ነው። ቀጥዬ ደግሞ ማሳየው የፊት አሻራ የቱ ጋር እንደሚሰጥና እንዴት እንደሚሰጥ። እቺ ኤዩቲኤች የምትለዋለች አይደለ? እሷን አንዴ ስትነኩት ምን ጋር ይወስዳችኋል? የፊት አሻራ የሚሰጥበት ቦታ እንደምታዩት እዚህ ጋር ፌስ ኦተንቲኬሽን ይላል። ፌስ ኦተንቲኬሽን የፊት አሻራ የሚሰጥበት። የፊት አሻራ የሚሰጥበት ምክንያት ምንድነው? ይህ ፕላትፎርም ከገንዘብ ጋር የተያዘ ስለሆነ እንኬዝ የሰራነው ገንዘብ ስልካችን ቢጠፋ ፓስወርዳችን ብንረሳ ሌላ ሰው ሀክ እንዳያደርግ ስካመሮች አታክ እንዳያደርጉት በፊት አሻራ ስለሚለይ ማለት ነው። ስለዚህ እዚህ ጋር ነው የፊት አሻራ የሚሰጠው። እንዴት ነው የምንሰጠው? ጎ የሚለው አለ አይደል? ይሄኛውን ጎ የሚለውን አንዴ ስትነኩት የፊት አሻራ ጋር ይወስዳቸዋል ማለት ነው። ሪል ፐርሰን ቬሪፊኬሽን ዊል ቢግን ሱን ይላል። እዚህ ጋር ነው አሻራ የሚሰጠው ብያቸዋለሁ። ምንድነው የምታደርጉት? ስታርት ሶ ሰርተፍኬት የሚለውን አንዴ ስትነኩት እቺኛው ካሜራ አለች አይደል? እቺኛው አክቲቭ ትሆናለች ማለት ነው። ፊታችን እዚህ ውስጥ ማስገባት ወደ ላይ፣ ወደ ታች፣ ወደ ጎን፣ ወደ ቀኝ፣ ወደ ግራ አፋችን አንዳንዴ ክፈቱ ትለናለች። ከዛ በኋላ ይሄን ከጨረስን በኋላ ምን እናደርገዋለን ማለት ነው? ስታርት ሰርተፊኬት እንለውና እንጨርሳለን ማለት ነው። አሻራችን ከተቀበለ በራይት ምልክት ሰርቲፋይድ ይለናል ማለት ነው። በዚህ መልኩ ፌስ ኦተንቲኬሽን ወይም አሻራችን እንሰጣና እንጨርሳለን ማለት ነው። ሌላ እዚህ ጋር መርሳት የሌለብን አሻራ ከሰጠን በኋላ ስልካችንን ባይንድ ብናደርግ አሪፍ ነው ማለት ነው። ለሴኩሪቲ ሲባል ማለት ነው። ኢንኬስ ፓስወርዳችን የመጀመሪያውን አካውንት ብንረሳ ቢጠፋብን ባይንድ ባረግነው ስልክ ድጋሜ የመጀመሪያውን አካውንት ማግኘት እንችላለን። ምክንያቱም አንዴ አካውንት ከከፈትን የፊት አሻራ ከተሰጠ አንድ ሰው ድጋሜ መስጠት ስለማይችል ማለት ነው። ስልኩን ቢጠፋበት ፓስወርዱንም ቢረሳ በስልክ ቁጥሩ ማግኘት ስለሚችል ማለት። ስለዚህ እዚህ ጋር ስልክ ቁጥራችን ሰጥተን በዚህ መልኩ ፉሊ ሪጂስተርድ ሆነን ሌጋል ሆነን ህጋዊ ሆነን ወደ ስራ እንገባለን ማለት ነው። እንግዲህ በዚሁ ቀጥዬ የሰራነው ስራ እንዴት ነው ገንዘብ ማውጣት የምንችለው የሚለውን ላሳያችሁ። እንግዲህ እዚህ ፕላትፎርም ላይ ኮይን ነው የሚያመርተው፣ ኮይኖችን ነው የምናንቀሳቅሰው። እዚህ ጋር ሁለት ቦታ ላሳያችሁ። እዚህ ጋር ኮይን አለ፣ እንደገና ደግሞ እዚህ ጋር ፖይንት የሚል አለ። ኮይን ዲጂታል ከረንሲ ናቸው፣ ኮይኖች ናቸው የምንሰበስባቸው። ፕላትፎርሙ ፍሪሊ የሚሰጠን ኮይኖች አሉ። እኛ ደግሞ ሰርተን በተለያየ መንገድ የምንሰበስባቸው ነገሮች ናቸው ማለት ነው። ኮይኖችን ሰብስበን ወደ ምን ማንቀሳቀስ ወደ ፖይንት ኤክስቼንጅ ማድረግ አለብን ማለት። ኮይን በራሱ ገንዘብ አይደለም፣ ውዝዶ መደረግ አይችልም።
ዊዝድሮ መደረግ የሚችለው ማን ነው? ፖይንት ነው ማለት ነው። ያለን ፖይንት ነው ማተር የሚያደርገው ማለት ነው። 10,000 ፖይንት ማለት $1 ማለት ነው። ኮይኖቹን ደግሞ ኤክስቼንጅ ማድረግ የሚቻለው ከ500 ኮይን ጀምሮ ነው ወደ ፖይንት ኤክስቼንጅ የሚደረገው ማለት ነው። ይህን ካወቅን በኋላ ኮይኖችን ወደ ፖይንት እንቀይራለን ብያቸዋለሁ። ይሄ ፋይናሊ ደግሞ እዚህ ጋር ሌላ አይከን አለ፣ የዶላር ምልክት አለ። ዶላር ወይም ገንዘብ ደግሞ ኮይኖችን ወደ ፖይንት ቀየርን፣ ፖይንትን ደግሞ ወደ ዶላር ቀይረን እንዴት ነው ዊዝድሮ የምናደርገው የሚለውን አሳያችሁ። ለምሳሌ ምን ታደርጉታላችሁ? እችኛን ዶላር የምትለውን አንዴ ትነኩታላችሁ። ስትነኩት ኢሚዲየትሊ ምን ጋር ይወስዳችኋል? ዊዝድሮ የሚል ቦታ ይመጣል ማለት ነው። ይሄኛው ዊዝድሮ የሚል ይመጣል፣ አውጡት ማለት ነው። ይሄኛው እኔ አሁን ቶታል ዜሮ ነው የለኝም ማለት ዊዝድሮ ብለው አሁን ምን ይሆናል? እስቲ አብረን እንየው። ዊዝድሮ አማውንት አሁን እዚህ ጋር ስንት ነው? 0 የለኝም ማለት ነው። ሚኒመም ማውጣት የሚቻለው $10 ስለሆነ ማለት ነው። ነገር ግን እዚሁ ጋር ማሳያችሁ ነገር ሜተዶቹን ላሳያችሁ። በምን መልኩ ነው ማውጣት የምትችሉት? የሰራችሁን ዶላር በኢትዮጵያ ብር ኢትዮጵያ ውስጥ ካላችሁ እንዴት አድርጋችሁ ዊዝድሮ የምታደርጉት ሜተዶቹን እንመርጣለን። ሜተድ የሚለውን አንዴ ይሄን ስትነኩት ምን ጋር ይወስዳችኋል? ይሄን ፔጅ ይከፍታላችኋል። ይሄን እንግዲህ እንደምታዩት ፖፖ በጣም ተአማኒ መሆኑን ፔመንት ሲስተሙ በጣም ቀላል ትረስት ልናደርግ የምንችልበት ምክንያት ይሄ ከፈለግ በኢፔይ፣ ዩኤስዲቲ፣ ባይናንስ፣ ፓዮኒር እዚህ ጋር እንደውም ማን አለ? ቴሌ ብር አለ፣ ሌላ ሲቢ አለ፣ ኮሜርሻል ባንክ አለ። እዚህ ጋር ከፈለጋችሁ በሱ ማውጣት ትችላሉ። በአዋሽ ባንክ ማውጣት ትችላላችሁ። በአቢሲኒያ ባንክ ማውጣት ትችላላችሁ። ከፈለጋችሁ በኮኦፕሬቲቭ ባንክ ማውጣት ትችላላችሁ። ብዙ አማራጭ አለው እዚህ ጋር ማለት ነው ማውጫ መንገዱ። ስለዚህ በዚህ መልኩ ነው ገንዘባችንን የሰራነው ገንዘብ ዊዝድሮ